ሰላም ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። ባለንበት ክፍለ ዘመን አሉ የተባሉ ዋንጫዎች እንዲሁም ሽልማቶች ጠራርጎ በቁጥጥሩ ስር አድርጓቸዋል። ከላሊጋ እስከ ባለ ትልቁ ጆሮ የአውሮፓ ሻምፒዮንስ ሊግ፣ ከኮፓ አሜሪካ እስከ ዓለም ዋንጫ፣ ከባርሴሎና እስከ ፒኤስጂ፣ ከፒኤስጂ እስከ ሚያሚ እንዲሁም በብሔራዊ ቡድን ያላሳካው ያልደመቀበት የሽልማት መድረክ የለም። የ8 ጊዜ የባላንዶር አሸናፊው የእግር ኳሱ ጥበበኛው ንጉሱ ሊዮኔል አንድሬስ ሜሲ። በሌላኛው ጽንፍ ደግሞ ራሱ ሊዮኔል አንድሬስ ሜሲ በስፔን ባርሴሎና እያለ በአንድ ወቅት አንድ ሕፃን ልጅ አቅፎ አጥምቆ የኳስን ጥበብ እፍ አለበት። ሕፃኑም በላማሲያ ኳስን እየፈጨ ከኩዮቹ ጋር ኳስን እየተራጨ ኳሱን ይዞባቸው በሌባና ፖሊስ እያሯሯጣቸው አድጎ የባርሴሎናን የቁርጥ ቀን ልጅ መሆኑን በተደጋጋሚ አስመሰከረ። ገና በ17 ዓመቱ ከስፔን ጋር የአውሮፓ ሻምፒዮን ክብርን መቀዳጀት ችሏል። ከባርሴሎና ጋር 3 ጊዜ ላሊጋን ሲያሸንፍ እንዲሁም ኮፓ ደሌሪ ሱፐር ኮፓ ከወዲሁም ማሳካት ችሏል። አልጋ ወራሹ ላሚን ያማል እነሆ ደቂቃዎች ሰዓታትን፣ ሰዓታቶች ቀናትን፣ ቀናቶች ሳምንታትን፣ ሳምንታቶች ወራትን፣ ወራቶች ዓመታትን ተክተው ተጠማቂው አድጎ አጥማቂውን የገጠመበት ፍልሚያ በትልቁ የእግር ኳስ መድረክ ላይ ለመንገስ እርስ በርስ ተፋጠጡ። በመጨረሻም ኳስ አፍ አውጥታ አዲስ ንጉስ በምድር አሜሪካ አንግሳ ንጉሷን ድጋሚ መንገስ የለም በሚል ሾርኔ በይፋ ሸኘችው። ድርሰት ካልሆነ በቀር በእውኑ ዓለም ሊሆን የማይችል የሚመስል ነገር በእግር ኳሱ ዓለም የ2026ቱ የዓለም ዋንጫ ፍጻሜ ጨዋታ ተጠማቂው አድጎ አጥማቂውን የገጠመበትና የረታበት ፍልሚያ፣ ምርጡ ተጠባቂው ጨዋታ፣ ዓለም በጉጉት የጠበቀችው የዓለም ዋንጫው ፍጻሜ ጨዋታ ከሚስተር ዶናልድ ትራምፕ ሀገር አጥማቂውና ተጠማቂው ያደረጉት ፍጥጫ፣ አርጀንቲና ከስፔን፣ በመጨረሻም 120 ደቂቃ የዘለቀው ትንቅንቅ በተጠማቂው አሸናፊነት ስፔን 1-0 በሆነ ውጤት አጠናቀቀች። ስትከታተሉት የቆያችሁ ሳቅ ስፖርት ነው። መልካም ቆይታ።